ለፈተና ብላችሁ ሌሊቱ ሙሉ እንቅልፋታችሁ ያጠናችሁትን ጠዋት ፈተናው ላይ ስትቀመጡ ሁሉም ነገር ድርግም ጭልም ሲልባችሁ የተሰማችሁን ያኔ ባዶነትና የብስጭት ስሜት ታስታውሱታላችሁ? ያ ሁሉ ልፋት፣ ያ ሁሉ የደከማችሁበት ጊዜ በመጨረሻ ግን ውጤቱ ዜሮ ሲሆን እንዴት ልብ ይሰብራል። በዚህ ቪዲዮ ያጠናችሁትን ነገር አንዴ ካነበባችሁ በኋላ መቼም እንዳትረሱት የሚያደርጓችሁን 3 ሳይንሳዊ መንገዶችን አሳያችኋለሁ። እኔ ራሴ የጥናት ስልቴን በዚህ ሳይንሳዊ መንገድ ከቀየርኩ በኋላ የማጠናበትን ሰዓት በግማሽ ቀንሼ ጭንቀቴን አስወግጄ ያነበብኩትን ደግሞ ከወራት በኋላም ያለ ምንም ችግር ማስታወስ ችያለሁ። አሁን የማካፈላችሁ ሚስጥር የእናንተንም ህይወት እንደሚቀይረው ሙሉ በሙሉ እርግጠኛ ነኝ። ወደ ዋናው መረጃ ስንገባ በቅድሚያ ማወቅ ያለብን ነገር ቢኖር መርሳት ተፈጥሯዊ መሆኑን ነው። በ1880ዎቹ ሄርማን ኤቢንግሃውስ የተባለው የጀርመን የስነ ልቦና ተመራማሪ ዘ ፎርጌቲንግ ከርቭ የሚባል አስደናቂ ጥናት አደረገ። ይህ ጥናት የሚያሳየው አንድን አዲስ ነገር ካጠናን በኋላ ባሉት 24 ሰዓታት ውስጥ አንጎላችን ያነበብነው እስከ 70 በመቶ የሚሆነው መረጃ ይሰርዘዋል። አዎ በትክክል ሰምታችኋል። 70 በመቶ የሚሆነው መረጃ በማግስቱ ይተናል። አንጎላችን ልክ እንደ ኮምፒውተር ሃርድ ዲስክ ነው። ቦታ ላለመጨረስ ሲል ይሄ መረጃ ዛሬ ብቻ ነው የሚያስፈልገው ብሎ ካሰበ ወዲያውኑ ዲሊት ያደርገዋል። ማታ በደንብ አጥንተን ጠዋት ባዶ የምንሆነው ለዚህ ነው። ታዲያ ይህንን የተፈጥሮ የመርሳት ሂደት እንዴት እናቆማለን? ሳይንሱ 2 ትልልቅ መፍትሄዎችን ያስቀምጥልናል። አንደኛው አክቲቭ ሪኮል ሲሆን ሁለተኛው ደግሞ ስፔስድ ሪፒቲሽን ይባላል። ብዙዎቻችን ስናጠና የምንሰራው ትልቁ ስህተት አንድም መጽሐፍ ደጋግመን ማንበብ ወይም አስፈላጊ ባልነው አረፍተ ነገር ላይ በከለር ማቅለም ወይም ሃይላይት ማድረግ ነው። ሳይንስ ግን እንደሚነግረን እነዚህ መንገዶች አእምሯችንን ያዳክሙታል እንጂ መረጃው አእምሯችን ውስጥ እንዲቀመጥ አያደርጉትም። አእምሯችን መረጃን የሚይዘው በማንበብ ሳይሆን መረጃዎችን ከአእምሯችን ውስጥ ጎትተን ለማውጣት ስንሞክር ነው። ልክ ጡንቻችን ክብደት ስናነሳ እንደሚጠነክረው ሁሉ የማስታወስ ችሎታችንም የተማርነውን ነገር ራሳችንን ስንጠይቅ ይጠነክራል። እንግዲህ ጓደኞቼ ይህንን ሳይንሳዊ እውነታ ከተረዳን እናንተ ከዛሬ ጀምሮ የትምህርት ህይወታችሁንና የማስታወስ ችሎታችሁን ለመቀየር በተግባር ምን ማድረግ አለባችሁ ወደሚለው ወሳኝ ነጥብ እንምጣ። ይህንን ተግባራዊ ለማድረግ መጀመሪያ ያለባችሁ የጥናት ስልታችሁን ከመቀየር ነው። መጽሐፋችሁን ወይም ኖታችሁን ይዛችሁ ለማጥናት ስትቀመጡ የመጀመሪያው ተግባራችሁ ዝም ብሎ ከመጀመሪያ እስከ መጨረሻ ማንበብን ማቆም ነው። ከዛሬ ጀምሮ አንድ ገጽ ወይንም አንድ ርዕስ ካነበባችሁ በኋላ ወዲያውኑ መጽሐፉን ዝጉት። ከዚያም አይናችሁን ጨፍኑና ያነበባችሁትን ዋና ዋና ሐሳብ ለራሳችሁ ጮክ ብላችሁ ንገሩት። ልክ አንድ ሰው ፊት ለፊታችሁ ተቀምጦ እየጠየቃችሁ እንደሆነ አስቡና በራሳችሁ ቋንቋ ያለምንም መጽሐፍ እርዳታ ለማስረዳት ሞክሩ። በመሃል ቢጠፋባችሁ እንኳን መጽሐፉን ወዲያውኑ አትክፈቱት። አእምሯችሁ ትንሽ እንዲጨነቅና እንዲያስብ እድል ስጡት። ምክንያቱም በዛ ጭንቀት ውስጥ ነው እውነተኛው የማስታወስ ኃይል የሚገነባው። ከትንሽ ሙከራ በኋላ ካልመጣላችሁ ብቻ መጽሐፉን ከፍታችሁ የረሳችሁትን ነጥብ እዩ። ይህንን ልምድ በየቀኑ ስታደርጉት አእምሯችሁ መረጃን የማስታወስ ፍጥነቱ እጅግ በጣም እየጨመረ ይመጣል። ይህንን የአክቲቭ ሪኮል ልምድ ከጀመራችሁ በኋላ ወደ ቀጣዩና እጅግ ወሳኙ የጥናት እርምጃ ትሸጋገራላችሁ። ይኸውም የጥናት ጊዜያችሁን ክፍተት መስጠት ነው። ፈተና እስኪደርስ ጠብቃችሁ በአንድ ሌሊት ትምህርቱን ወደ ጭንቅላታችሁ ለማጨቅ አትሞክሩ። በምትኩ ዛሬ አዲስ ያጠናችሁትን ትምህርት ነገ ጠዋት ላይ ለ10 ደቂቃ ብቻ ክለሳ አድርጉለት። ከዚያ ተዉትና ከ3 ቀን በኋላ እንደገና ለ10 ደቂቃ ያንን ትምህርት አስታውሱት። በመቀጠል ከ1 ሳምንት በኋላ ከዚያም ከ1 ወር በኋላ እየከፈላችሁ ስታጠኑት ያ መረጃ በጭንቅላታችሁ ውስጥ ስር ይሰድና ማጥፋት እንኳን ብትፈልጉ መጥፋት የማይችል የህይወታችሁ አካል ይሆናል። ይሄ የጊዜ ክፍተት ያለበት የጥናት እቅድ ወይም ስፔስድ ሪፒቲሽን ማንም ሰው ሊነጥቃችሁ የማይችል ዕውቀት ይገነባላችኋል። ከዚህም ባሻገር እጅግ በጣም ከባድ የሆኑና ለመረዳት የሚያስቸግሩ ኮንሴፕቶችን ስታጠኑ የፌማን ቴክኒክ በመባል የሚታወቀውን ድንቅ ዘዴ ተጠቀሙ። ይህ ማለት ያጠናችሁትን በጣም ከባድ ትምህርት ምንም ለማያውቅ የ5 ዓመት ህፃን ልጅ ማስረዳት ቢኖርባችሁ እንዴት አድርጋችሁ አቅልላችሁ አስረዳው ነበር ብላችሁ ራሳችሁን ጠይቁ። ከባድ ቃላትን አውጡና በቀላል አማርኛ
ከዕለታዊ ህይወታችሁ ጋር እያመሳሰላችሁ ገለጻ አድርጉ። አንድን ነገር በቀላሉ ማስረዳት ካልቻላችሁ ያንን ነገር በሚገባ አልተረዳችሁትም ማለት ነው። ስለዚህ እያንዳንዱን ያጠናችሁትን ነገር በቀላሉ ወደ ማስረዳት ደረጃ እስክደርሱ ድረስ ደጋግማችሁ ሞክሩት። በመጨረሻም ልታደርጉት የሚገባውና ብዙዎቻችን ችላ የምንለው ትልቁ ነገር በቂ እንቅልፍ ማግኘት ነው። እንቅልፍ ማለት ሰውነትን ማሳረፊያ ብቻ አይደለም። እናንተ ስትተኙ አእምሯችሁ ግን አይተኛም። ቀኑን ሙሉ ያጠናችሁትን፣ ያነበባችሁትንና የተማራችሁትን መረጃ በምትተኙበት ሰዓት አእምሯችሁ እያደራጀ ከጊዜያዊ ሚሞሪ ወደ ቋሚ ሚሞሪ ያሸጋግረዋል። ስለዚህ ሌሊቱን ሙሉ እንቅልፍ አጥቶ ማጥናት ማለት አእምሯችሁ ያጠናችሁትን ነገር ሴቭ የሚያደርግበትን ጊዜ መንጠቅ ማለት ነው። ፈተናም ሆነ ጥናት ሲኖራችሁ ቢያንስ ከ7 እስከ 8 ሰዓት በደንብ መተኛታችሁን እርግጠኛ ሆኑ። ይህ ተግባር ብቻውን የውጤታችሁን ግማሽ ስራ ይሰራል ማለት እንችላለን። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር በማድረግ እነሱም ከዚህ የመርሳት ችግር እንዲላቀቁ ትልቅ ውለታ ዋሉላቸው። እንዲሁም ላይክ እና ሰብስክራይብ በማድረግ የዛሬ ቻናል ቤተሰብ ይሁኑ። በቀጣይ ቪዲዮ በምን አይነት ርዕስ ዙሪያ እንድንወያይ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። በሌላ አዲስ ቪዲዮ እስክንገናኝ ድረስ ዛሬን ኑሩት።